የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ይፋዊ ጉብኝት ግብጽ ገብተዋል። ፕሬዝዳንት አልሲሲ ፕሬዝዳንት ኢሳያስ አፈወርቂን በኤርፖርት የተቀበሉ ሲሆን የሁለቱ ሀገራት የሁለትዮሽ ግንኙነትን ለማጠናከር ይወያያሉ ተብሏል። ፕሬዝዳንት ኢሳያስ ከፕሬዝዳንት አልሲሲና ከበርካታ የግብጽ ከፍተኛ ባለስልጣናት ጋር ከፍተኛ ደረጃ ውይይቶችን ያደርጋሉ መባሉ ከናቅፋ ፕሬስ የተገኘው ዘገባ ያስረዳል። ጉብኝቱ በአሁን ጊዜ በቀይ ባህር አካባቢ ያለውን የደህንነት ውጥረት እንዲሁም ኢትዮጵያ በቀይ ባህር ላይ የባህር ኃይሏን ለማስፋትና የባህር ኃይሏን ለማደስ ባደረገችው ጥረት የሚመጡ የወደፊት አደጋዎችና የጋራ ስጋቶች ከግምት ውስጥ ለማስገባት ነው ውይይቱ የሚደረገውም ተብሏል። ጉብኝቱ በሱዳን ስላለው ግጭትም የሚያተኩር ሲሆን ግብጽም ሆነ ኤርትራ ለሱዳን አንድነት ያላቸውን የድጋፍ አቋምና ለመከፋፈል የሚደረጉ ማናቸውን ሙከራ ውድቅ ለማድረግ ተስማምተዋልም ነው የተባለው።